ላይ በዴዚ ኧረ በእናትሽ ታይ ልጅቷ ተናገረቻት አይደል እናቴ እኔና እንትን ምትለው ምን ነው ኦኬ አንድ ጊዜ አዳምጪኝ አለ እኔንም አዳምጪኝ ለምን እንትን እና መጀመሪያ ለምን አትበል በዴዚ ያለ ቤተሰብ አላደግም ተቀለለ አንድ ነገር ልንገር እኔ አልኩ ለእናት ክብር አለኝ አልኩ ለእናቴ ክብር አለኝ ለእናት ክብር የለሽም እያልኩሽ አይደለም እኔ አሁን ስለ ልጅቷ አንቺ እኮ ጋር እየተሰደብኩ እየተዋረድኩ አዎ አዋርዷት እኔ ሀሳቤን ልናገር እንጂ ሀሳባችን እኛ ብንገለጽ በጭሆታ አናርገው ላ እና አንቺ እኮ ተናደሽ እናት ምናምን አዎ የዴዚ እናት አዎ መከበር አለባት እኮ ስትሳደብ አይተዋት ነው ወይ እንዴ አሁን የዴዚ እናት ምናምን እኮ አዳምጪኝ አስገቢው ዲወራ ጆከር አንድ ነገር ልንገር ከሆነ እንትና ያለች እኔ ጉቺ እኔ አንድ ነገር ልጠይቅሽ እናት ናት አይደል እኛ እኮ ሁላችንም በእናት ነው ያለው በጣም ስድ ባለጌ የምንባለው እኛ ነን አይደል ያ ግን እኔ እንደዛ አይነት ነገር አለ እናት ተሳደባለሁ እናት ተሳደብ እኔ የኔን እናት ማንም ሄዶ ሊነካት አይችልም እኔ የሰው እናት ስለተሳደብኩ ሂጄ የሰው እናት በጫፍ ልነካች ይሄ ግን ክብርን የሚያወርድ ነገር ነው ለምን ካልሽ እናት ናት አይሆንም አለች አታሪ በራሱ አካውንት እናቲቱ ይዛ ገብታ ላይቭ ላይ ይሄን ነገር ብታደርግ ኑሮ ልጅቷን አሳስተዋታል ወደ ሰይጣን መንገድ እየሄደች አይሆንም አለች አይደል እምቢ ስትላት አብራ ወጣች ሚዲያ ላይ ስለዚህ ልጅቷ ማድረግ የነበረበት አካውንቷን እንደው ከቲክታክ ጠፍታ እናቲቱን ማሳመን እንጂ ያለባት እናቲቱን ሰጥታ ምንድነው ያለቻት ያችን እንትናን የምትባል ሜላት እናቃታለሁ በጣም መርዚ ሆነ ባለጌ ናት ምንድነው ያለቻት እኔን አለቻት 20 አመት ሙሉ ለልጄ ብዬ ነው ትዳሬን ትቼ ልጄን ያሳደግኩት ልጄ እንደዚህ ክብር እንዲኖራት ያደረኳት የቆንጥቼ ስላሳደግኩ ነው ሜላት ናት ያሳደገቻት ይሄንን ትመልሽልኛለሽ እናቲቱን አሳልፋ ለሚዲያ እንድትሰደብ ያደረገቻት ልጅቱ ባሳደገች አብልታ ባጠጣች ነው ሆምለስ ለምትሆነው እኔ ልቀቂያት ትላላችሁ ልልቀቃት ነገ ተመልሳ እኔ ጋር ማን ጋር ምመጣ ዜድና አጠቃት ትመጣለች ልጁም ለአንድ ቀን ምናልባት ለፈለገ ባዳ እኮ ነው አናውቅም እንዴ ተዳርልክ እኛም እኮ አሳምነ ከሰው እናት ጋር ጣልተንም እኮ ብለን እናውቃል ወንዶችን የተጣላ ቀን ውጭ ብሎ ነው የሚወረውራት አይደል መልሳ እናቲቱ ጋር ነው የምትሄደው እናትን እንደዛ አድርጋችሁ አትጥፏት እንደዛ አይነት ሲጀመር በጣም አጸያፊ ነገር ሚዲያ ላይ እኔ እስካለው ከሁላችሁም በፊት ሚዲያ ጀምሬያለሁ አጸያፊ ነገር ያየሁት አሁን ነው በጣም ያስጠላል ልጅቱን ሰድባችሁ ማባረር ነው በጣም ባለጌና ልጅቱ በጣም ባለጌና አየህ በቃ ልጅቷ ከሚዲያ እንድትጠፋላችሁ ነው በቃ ይሄ የእናቷ እጅ አለበት ልጅቷ ለኔ ጠፋች አንቺ እናት ልጅቷ ሰድባችሁ አባሯት ላ ልጅቷ አትባረርም ልጅቷ ተረጋጉና አውሩ ጆከር አንዳንዴ በመነጋገር እውነቱን ነው የምናገረው አቁነ ከሆነ ሁላችንም ልጅቷም ለዴዚ ሼር ይደረግላትና በቃ ላይክ ትክክል የሚሆነውን ነገር ልክ አይደለም ማለት ይሻላል እንጂ እሷንም እንትን ማለት እሺ እኔ ለዜድ አንድ ጥያቄ ልጠይቃለሁ እኔ ለሁላችሁም አንድ ጥያቄ ልጠይቃችሁ እናቲቱ አካውንት አላት ወይ ፌመስ ናት ወይ ወደዚህ ነገር ውስጥ እንዲገባ ያደረገቻት ኢንተርቪው ስትደረግ ሁሉ አይቻለሁ እቺ እናት ባትወዳት ባታከብራት አናግረው ሚታርክ አካውንት ፌመስ የሆነ አካውንት የላትም እናቴ ግን ከ6 በላይ አካውንት አላት ከ6 በላይ አካውንቶች አላት ሶ መልስ የሆነ አካውንት አላት ወይ ብለህ እየጠየቅካለሁ ያ ዜድ ትላንት ስትል 6 አካውንት ቢኖር 6 አካውንት አላት አንተ እኔ ቆይ እኔ ልጁ ጋር ብዙም ስምምነት የለኝም ችግር የለውም በሌላ ውይይት ከሆነ ውይይት ነው ስርዓት ያለው ውይይት ግን አንተ እቺ እናቲቱ ጋር ጣልታ አንተ ነገ ሚስት ትሆነኛለህ ብለህ ነው ለእናቱ ያልሆነች ለአንተ ትሆነኛለህ ብለህ ታስባለህ ይሄን ጥያቄ መልስልኝ ላይክ ጆከር ምን መሰለህ ገብታ ሁሉም ነገር እስካላወቅከው ድረስ ምንም ነገር ሊገባህ አይችልም በደንብ ግባበት እስኪ እሺ ወንድሜ ገብታ የሚባለውን በድላታለህ አስቀይማታለህ እናት ናት እያልኩ
እናት ናት። እናትን አንተ ምንም ቢሆን ትጠላታለህ። እናት ደግሞ እንደዚህ የከፋ የመረረ ነገር እንደውም እኔን ትፈልገኛለህ የሚል ሪከርድ ተቆርጦ ነው ያየሁት ከአንተ አንድ ለአንተ እናትን ቢሆን ይሄ ነገር የአንተ እህት ይሄን የምታረግ አትናደድም? እህትን አትገላትም እንዴ? እህቴ ለራሱ ባለፈው የሆነ ልጅ ያፍቀራ ብለን ድረናታል። ምንድን ነው አዲስ አይደለም እኮ ይሄ እንዴ? ኦኬ እናቲቱ እናቲቱ አይሆንም ማለት አይደለ? በደንብ ለመፍታት ችግሩን ትፈልጋለህ? የዴዚንግ አካውንት ኢንስታግራም ልስጥህ፣ ገባህ? በሙሉ ኢንፎርሜሽን ያለው ከሰው 21 ዓመት ሙሉ ያለው በሙሉ አውጥታት ስጠን። እናትየውም ደውላ አነጋግራት። ከዛ ደግሞ የእናትየውን እህቶቿን፣ ወንድሞቿን አሜሪካ ላይ ያሉ በሙሉ ሰዎችን አግኛቸው። ከዛ መልሱ በደንብ ይገባል። አሁንም ያሉ በቃ እናቷን አታወራ፣ ችግር የለውም። እናቷን ዛሬም ነገም እናቷ ናት። ሁልጊዜም እንደዚህ እነግራታለሁ። ብዙ ነገሮች ስትጽፍ ኢንስታግራም ምናምን ላይ ምንም ነገር መጥፎ እንዳታወሪያት፣ እናትሽ ነች ሁልጊዜ። ይህን አትክለው እንዲህ ገባህ? ይሄ ደግሞ ትላንትና እንድናደርግ ያደረገኝ ደግሞ ብዙ ነገር ስለሰማሁ ከሊንዳ ወልደዋል እና እህቱን ደፍሮን የመጣው ሊቢያ ስንት ሴቶች አበላሽተዋል፣ ወልደዋል፣ ወረቀት የለውም ካምፕ እንደዚህ ብዙ ነገር ሲሆን ዝም ለዴዚ ቢሞል ነገር ዝም ያልኩት ገባህ? አሁን ምንም ነገር ማውራት አልፈልግም ስለዚህ ነገር፣ ግን ከሶሻል ሚዲያ ላይ ወታችን ለማውራት መፍትሄን ለመፈለግ ያክል እናቲቱ ናት አንተን እንደዛ ያለች። ያ እንዴ ጥንባጋሚ እኮ ብላኛለች። ላምጣልህ እንዴ? እኔ አሁን አንተ ጋር የተጣላችሁበት ምክንያቱ አንተን አታገባም ብላ ነው ልጅቷ። ልንገርህ ከምር ማለት አይደለም። እኔ አሞራው እኔ ግልጽ ነው እኮ የምጠይቅህ፣ ችግር የለውም። አንተን አታገባም ብላ ነው ጸባቸው ወይስ አንተ ጋር ከመገናኘቷ በፊትም ትበድላታለህ? ጥያቄ እሱ እኔም ጥያቄ ጆከር አይነት ነው። አንተ ጋር ምንድን ነው ችግሩ? የጠፋችው ብላችሁ መጀመሪያ ጥያቄ ጭንቅላታችሁ ላይ አስገቡት። እኔ የምጠይቅህን ጥያቄ መልስልህ። አሁን ብዙም ቤተሰቡን ውስጠ ሚስጥሩን አውቀሃል። እኛ ሁለታችሁም እንድትገፉ ትወዳታለህ፣ ታፈቅራታለህ። ብትጋቡ እኛ ፍቅር መካከል ማንም ተጋቡ። እናቲቱም ሚዲያ ላይ አምጥተዋታል። ተስማምቶ ወደ ስምምነት መጥቶ እንድትጋቡ ነው እኛ የምንፈልገው። ግን መጀመሪያ ላይ ልጠይቅ የፈለኩት ነገር ከአንተ በፊት ተበድላት ነበር ነግርሃለች? አንተ ከመገናኘት በፊት ወይስ አንተን አታገባም ብላ ነው ይሄን ሁሉ ነገር ጸብ? እንደውም ከኔ ጋር ከተዋወቀች በኋላ ነው እናቴ ከዴዚ ጋር ላይ ትንሽ ረጋ እያለች መጣች። ምክንያቱም ይሄ ልጅ ያወጣዋል ምናምን ብላ ስለምፈራ ነው መሰለኝ ብዙ እንትን አታረጋት። ማርያምን የድሮውን ብታይ በጣም ነው የሚዘገነ ነው። እናቴቱ እኔ እንደዚህ አይነት አይቼ አላውቅም በህይወቴ ሙሉ ማለት። ወንድሜ ግን ከባድ ነው እኮ ተው። እኔ ጆከር ማንም ሰው አልፈርድም። የሶሻል ሚዲያ ላይ ገባ ምንም ነገር ሰው ስለማያውቅ ቢሰድበኝ ቢለኝ ምንም ነገር ለማንም ሰው አልፈርድም። ማንም አይሰድብም። ይሄ እኮ እንትን የሆነ ነገር ነው። እኛ አሞራዋል። እኛ በነገራችን ላይ ምንም ስድብ አይደለም። ምንም ልንገርሽ፣ ከዛ በኋላ ልንገርህ ትልቁ ጸብ የመጣው ልንገርህ ከዲዚ ጋር እኔ ፒውር አማራ ነኝ፣ አንቺ ደግሞ አማራን ታገቢው ትግርኛ ሰዎችን አልወድም። ይሄ ነው ትልቁ ጸብ ያመጣው። ይህም አትክድም። እሱ ቮይስም ማለት አሰማ ይችላለሁ። ገባ ነገ እኔ አማራ ነኝ አንቺ ትግሬ አታገቢም ብላት ነው የተጣሉት። ልንገርህ ስማ፣ ነገች ሴትዮ አላውቅም ላይ ቃማሽ ልትሆን ስለምችል ምንም ነገር ላወጣ አልፈልግም። የሚሰማ ነገር ሶሻል ሚዲያ እንጂ ብዙ ነገሮች አሉ። ገባ እኔ እያልኩ ያለሁት ነገር አዳምጠኝ። እሱ ፍቅራችሁ ነው፣ ልጅቷ መብቷ ነው። ይሄ ከሌላ አታገቢም ከሌላ በዚህ ነገር እኔ አልስማማም። ያ ሳይሆን እኔ አሁን እየጠየቅኩ ያለሁት ነገር አንደኛ ነገር እናት ናት። አንተ ጋር ከመገናኘታችሁ በፊት ተበድላት ነበር? እሷን ትገፋት ነበር? እንዴ እየሰማኝ አይደለም እንዴ ጁገር እኮ ልመጣልህ ነው። አንተ ጋር ከመገናኘታችሁ በፊት ተበድላት ነበር? ትገፋት ነበር? ያንን ነገር አዎ በማለት ብቻ እኮ አይደለም። አሁን እኮ እሱ ተናገረ ሚዲያ ላይ ሚስጥሩ አውጥቶ እንዲናገር ፈልጎ ነው። ከዚህ በላይ ስድብ አይደለም እንዴ? ተሰድባለች እኮ እናትህ ተሰድባለች። ጆከር ማርያምን እኔ በህይወቴ በመጥፎ ነገር እና ተስም እንደ ሀበሻ አስቀባጭ አይቻላል። ሰው ሲሞት ብቻ ነው ጀስቲስ ፎር ከሌ የሚለው። ሰው በህይወት እያለ ፍትህ አይልም። ማርያምን እቺ ነገ አንድ ነገር ልጅ ብትሆን አውቃለሁ። ሁሉም ሰው የዲዚን ፕሮፋይል አድርጎ ፍትህ ለዲዚ እንደሚል እናቴ ትሞት እያልኩ ነው። ገባ ስላልሞተች ነው እንጂ በቁማ ቁምቷለች ልጇ። ግን ህይወቷ ስላላለፈ ብቻ
አንድ ሰው ደግሞ እስካለ ድረስ ከአንተ ጋር ነን ማለት ያለብህ። ከሞተማ ሞተ ነው ሰው እሱ ጋር አትሞትም። አንዴ አሁን በውስጥ ጽፍልሻለሁ በዛኛው አካውንቴ ቴሌግራም ላይ አይ በይኝ እሺ። እንግዲህ እናት ወልዳ እያሳደገች ወይም ለሰው ልሸጣት ነው ወይስ የከፋ ነገር ምን ልታደርጋ ነው? ይሄ ነገር እኔ አልገባኝም። ግን እናት እኔ እስከማውቀው እናት አታገቢም ከሊን ካለች እናቷን አንተ በሌላ መንገድ ወደ ሚዲያ እንዳትመጣ በሌላ መንገድ ለማሳመን መሞከር ነበረብህ። አሁን ማለት ነው አሌክስ ቆይ እነ ቤት አሉ እነ ጆኮር እነ ጉቹ እነ ዲቦራ እዚህ እንዳለው ሁሉ አለ። ከመረረህ ማለት ነው ከመረረህ ሁሉ ሚስጥሯን አውጣው፣ አደባባይ ላይ አውጣው፣ መብርሃን አውጣው። ከራስ በላይ ንፋስ። አንተ ልጅቷን ትወዳታለህ፣ ታፈቅራታለህ። ልጅቷ ያለችበትም አንተና ልጅቷ እናቷ ነው የምታውቁ። ሌላ ሰው እዚህ ሶሻል ሚዲያ እናት ሆነች አሁን ያከብራል። አዎ እናት ናት፣ እናት ናት። እንደዛ ከሆነ እንደዛ ካወራሽ ዜድ ወጣለች። ቆይሽ ሁላችሁም እናቲቱ ወጣለች አይደል? ወጣ ተሰድባለች ያለውን ነገር እናት እኔ እስከማምነው ድረስ እናት ናት። ከአንተ በፊት አንተን አታገባም በሚለው ምክንያት ሳይሆን ከአንተ በፊት ልጅቷን የምትበድላ ከሆነ እኛም ሚዲያ ላይ ለልጅቱ ድምጽ እንሆናለን። ያንን መረጃ አምጣለን። ኦኬ ብዙ አልሄድልህም ልንገርህ። አዳምጠኝ አሞራው እኔ አዳምጠኝ። ከአንተ በፊት ልጅቷን ተጽዕኖ እያሳደረችባት በተለያየ ነገር ትምህርት አሁን እሷ ስትናገር የሰማነው ትምህርት አቁማለች እንደዚህ እኔ አታገቢም ብያታለሁ። ይህን ሁሉ ነገር ስትናገር አንተ ጋር ወደ ጋብቻና ወደ ፍቅር ከመግባታችሁ በፊት ያለን ነገር ካለ አውጣው እንስማው። አንተ ጋር ግን አታገቢም ብላችሁ ሰጣ ገባ በገባችሁበት ነገር እሱን ነገር ለኛ ለሚዲያ ማሳማኝ አይሆንም። ምን መሰለህ ጆከር፣ እኔ እኮ ሰው እንዲያመኝ ምናምን እኔም እንዲወጣ እኮ አልፈልግም። ገባ ነገር ያታሉና ትበድላታለህ ብለን እኮ እኛ ምንድን ነው የምንወጣው እኮ ምንም ይሄ የሚያሳፍር ነገር የሚያሸማቅቅ ነገር የለም። በቃ ኦኬ ስማኝ፣ አንድ ነገር ሀቅን የምትፈርዱ ስማ እንጂ እንዴ ከሰማ እንዴት አድርገህ እኔ እየሰማሁ ነው ኮመንት ላይ። አንደኛ ነገር ሜላትን አምጧት ጋይስ፣ እዚህ ሀገር ሜላት እቺ የጀርመን ሳትሆን ሜላት ዩኬን አምጧት። ኦኬ ሜላት የጀርመኗን እኛ ጋር ታምጣት። እሷ ዩኬ ያለችዋን አምጧት። ቁጥሬ ከማንም በላይ እሷ ታውቃለች። ገባህ? ከማንም በላይ ማለት ነው። ኢቨን አንድ ነገር ስትል ኢትዮጵያ ውስጥ እያለች ልጅቷ እና እኔ ማርያምን ማለት ነው ሌላ ሀገር አይመልሰኝ ማለት ነው። ማርያምን በአንድ ቀን በቀን ሙሉ አንድ ጊዜ ነው የምትበላው 11 ሰዓት ማለት ነው። ለምን ገንዘብ ትሰራለች አይደል እንዴ? ባንክ የራሷ ጌም ትጫወታለች። ሌላው በሙሉ ሲወጣ በጣም መጥፎ ነው። እናትዬው በጣም ትጎዳለች። ዲፖርት ተረቅ ትችላለች። ወረቀቷን ልትነጠቅ ትችላለች። ብዙ ስለማውራት ስለማልፈልግ መስለሷ እናቶች ትሳሳት ትችላለች። ነገ ይቅርታ ትጠይቃለች። ገባ ጥሩ ነው። እንደዚህ ይሻላል። ጆከር ማርያም ነገር ብዙ አይቻሉ ሶሻል ሚዲያ ላይ እንደዚህ ያጋጥማል። እና ሰው ችግር የለውም። እኔ ከዛሬ አንተ ትግሬ ነህ አንተ አጋሚ ምናምን ብላይ ምንም ችግር የለውም። አሁን ነኝ ምንም ማፍርበት ነገር አይደለም። ገባህ? ኢቭን ለራሱ ግን ኦኬ መጣ ሸካምነት በለኝና ኢትዮጵያ ውስጥ የሰራችን በሙሉ ፕሮሞሽን ቲክታክ ውስጥ የምታገኘው ፕሮሞሽን አንድ ብር አላገኘችም ልጅቷ። ኢቭን የምግብ መቢያውን ለራሱ እኛ ብር እንላክል ይችለናት ኢትዮጵያ ውስጥ እያለች በምን አድርጌ ልቀበሉ ያለች ጊዜ ያሳዛነች ሚል ያለች ከማንም በላይ ሚል እስኪን ጠይቃት። እኔ ወጃታለሁ ማለት ስማንገር አብረን እንድኖር አይደለም። እኔ አንድ ነገር የምፈልገው ታውቃለህ ማርያምን ከዚች እናት የሆነችው ኦፍኮርስ ታውቃለሁ፣ ግን እቺ ልጅ የራሷን ህይወት መምራት እፈልጋለሁ። የራሷን ህይወት መርታ ለማየት እፈልጋለሁ። ከእሷ ቤት ወጥታ ማለት ነው። ገባ? የራሷን ትምህርት፣ ስራ፣ ህይወት መርታ ማየት እፈልጋለሁ። ብትሆንም ባትሆንም ገባ ወይ ያለው መልሰሽ ታስገቢኛለሽ። አንዴ እሺ ታጣጣ አድርጉ ማለት ነው። ግን እኔ ማለት ነው አሞራው ጥያቄ አለ ለአንተ ማለት እስከ ዛሬ እንዴት ናቸው እንደዚህ የምግብ እስከምትቸገር በቀን አንዴ እስክትበላ ድረስ ከሆነ የነበረው ነገር ሚዲያም ላይ ስትመጣ እኛም ስናያት የነበራት የመጀመሪያ ድባብ በጣም ደስ የሚል
በጣም የሚያምር ደስ የሚል ነገር ነበር እዚህ ላይ ስናየው እስከዛሬስ እንዴት ነው ይሄ ሁላ ችግር ከነበረ ማለት ነው አላውቅም ሊኖር ይችላል ላይ አላውቅም ግን እስከዛሬ ደስተኛ ሆና ነው የምናያትልኝ እስከዛሬ ነበራት በጣም ደስ የሚል ተጫዋች ሳቂታ ጥሩ ነገር ያላት ልጅ ነች መልካም ነገር ነው እንደውም በጣም ጨዋ ቤተሰብ ግርማ ሞቶላ የምትባል ጅል ጨዋ ቤተሰብ እንዳሳደጋት የሚያሳይ ጥሩ ኢትዮጵያዊ ድባብ ያላት እናት እንዳሳደገቻት ኢቨን እኛ ላይ የማይታይ ነገር ነው ውጭ ሀገር ላይ አድጋ ከሌላ ዜጋ የተወለደች ልጅ በጣም ሙሉ ኢትዮጵያዊነት የሚያሳይ ስርዓት ያለው ነገር ስናይባት የኖረች ልጅ ነች እና እስከዛሬ በቀን እንግዲህ አንዴ የበላችሁ ምናምን ስላልክ ክሊክ ማድረግ ስለፈለኩ አውከም አዱ ተረድተኸኛል አንድ ጊዜ የሆነ ጥብ ላይ ደርሰን ነበር ጉቺና የማን ድምፅ የዘጋሪ ያንቺ ሚውት አድርጊ በወደ ስልክ ገብተሽ ነው ድሞራ እና የሆነ ላይ ትንሽ ጸብ ደርሰን ነበርና ቪዲዮዎች አሉ ከዴዚ ጋር ሙሉ ማስረጃ የሚያሳይ ማለት ነው እና እኔ ላኪልኝ ስላት ዴዚ አልክልህም አለች ምክንያቱም አንድ ጊዜ ትናደዳለህ ወይ ትነቃለች በሙሉን ስለምታወጣው አልፈልግም አለች ኦኬ እና ይሄ ሁሉ ነገር ከፈለጋችሁ ከሜሊ ጋር አለ ሜሊ ከመጀመሪያ ጀምራ እስከ ጫፍ ታውቃለች መጨረሻ ላይ ለምን እንደጠፋች ራሱ በጣም ይገርም እናቴው እንዳሰራራቻ በጣም ይታወቀ ነው እናት ለልጇን የምታደርገው ነገር ነው ገባቻ አውቃለሁ ግን ይህን ያክል አይደለም ኦኬ ለልጆቻቸው ይጨነቃሉ እናቶች አይነው ግን እንደዚህ ያለ ነገር አይቻልም ይህ ስለመረረኝ እያወራል እናቴ ተሰድባለች እናቴ የተሰደበችው ለራሱ እናቴው በሰበሰበቻቸው ግሩፕ ነው ሌላ ማንም አልሰደባትም ኢቭን እናቴ ማርያምን አንድ ቀን በጣም ኃይለኛ ጠብ ደርሶ አዲስ አበባ ላይ ማለት ነው ወደ ሚላካት ያለች ማርያም ምንም ነገር ሳታረጋት እኔ ትኬት ቁርጥላት ወደ ሚላካት እኛ ቤት ቆያለች እስከፈለገችው ድረስ ያለች ገባ እና እባካችሁ ምንም ኦኬ ማወቅ የምትፈልገውን ሶሻል ሚዲያ ማያስፈልግ ይህ ቤተሰብ ችግር ነው ለየራሳቸው መፍታት ይችላሉ ኢቭን ኦኬ ፓስፖርቷም የለም ነጥቃታለች ቀዳው ነው ጋር ነው ግን ኦኬ ፓስፖርት ይወጣል እና በቤተሰብ መሀል የግድ ነው ግጭት ይፈጠራል እና ነገም ይታረቃሉ እና ጆከር የሚል ሌላውን ሳታወራ ከፈለግ የውስጡን ማወቅ ከፈለግ በሶሻል ሚዲያ ሳይሆን እናቴን በውስጥ አግና ሊዝን በውስጥ አግና ለሁለት ማገናኘት ችግሩን ይጎሩን በላቸው ከዛኔ ጊዜ ይገባል ኦኬ እና ሀበሻ እዚህ ያለ ደግሞ ሰው ሲሞት ብቻ አይደለም ጀስቲስ ፎር ከሌ አትበል በህይወት እያለም ከጎኑ ለመቆም ሞክር አንተ የምትለውን ነገር እኔ በጣም ገብቶኛል ግን እኔ እናት በዚህ ልክ በጣም ግፍ እንደደረሰባት እኔ የሆነ ጊዜ ላይ እንደውም በጎናትና ቁጭ ብላ ከሷ ጋር አያጅቦ ገብቶ ሲያሳስቃቸው ምናምን ኢትዮጵያ ኢንተርቪው ስትደረግ ይሄን ሁሉ ነገር አይተናል እናት በዚህ ልክ የምትገፋትና በጣም የምትበድላት ከሆነ እኮ አይደለም ሚዲያ ላይ መንጣት ቀርቶ መሳቅም መጫወትም በጣም ከልጅቷ ደስተኛ ህይወት ነው በጣም የምትኖረው ምናልባት ጆከር ከሱ ጋር ባለው ሪሌሽንሺፕ እንዳይሆን እኮ የሚጠየቁት ያን ነገር እናት አሁን ጉቺ እኔ የሆነ ልጨርስ አንተም ተናግራል ሚዩት አድርገን አዳምጠናል አንተ ጋር ባለው ነገር እናት 20 ዓመት ሙሉ ለልጅ ብዬ ነው ይሄ ስለማ ኢትዮጵያዊነት ስትላት አዎ እኔ ለልጅ ብዬ ነው ትዳሬን 20 ዓመት ሙሉ ለሷ ብዬ ትዳሬ አርጊ እሷን ይዤ ነው ያሳደግኩት አለቻት አይደለ እናቲቱ ስለዚህ እኔ እናቱና ምንም ለልጇ ከማህፀኗ ያወጣች አንተ በምትለው እቺ ልጅ አሁን አስራ እንደዛ ከሆነ ወደ ሚዲያም እንድትመጣ አይፈቅድላትም ማለት ነው እንደዛ ከሆነ ሚዲያ መጣ እንድትወራ ሁለተኛ ዘረኝነት ላልከው ነገር ወዳችሁ ፈቅዳችሁ ልጅቱን አንተ ናችሁ እንጂ ተገናኛችሁ እናቲቱ ምናልባት ላትፈልግ ትችላለች ካልፈለገ መብቷ ነው እናቲቱ ማሳመን ባለብህ ነገር ማሳመን ነው እንጂ በዚህ ልክ ደግሞ አንተም ስህተት እየሰራ ነው ይሄ ትክክለኛ መረጃ ከሌለ
እናት ላይ እንደዚህ አይነት ፍርድ መስጠት በጣም ከባድ ነው። እናቲቱ ብዙ ነገር ሆና ነው ያሳደገቻት። በዚህ ልክ ራሱ መነገር ማለት በጣም ይሄ ማስቆም ያለባት። ስለ እናቴ ማንም አያውቅ። እናቴ እናቴ ናት፣ አንተም ቀሪ ነህ። ግን እናቴን በማሳምንበት መንገድ ያሳምናለሁ ተወይ ብላ እንትን ማለት የነበረባት ልጅቷ ናት። ለአንተም ክፍተት የሰጠችው ልጅቷ ናት። ግን ቢሆንም እኔ እያልኩ ያለሁት ነገር እናቲቱ አይሆንም ካለች ከእናቷ ውጭና ራሷን እንትን ብላ መፈጸም ትችላለች። በዚህም ልክ